ቃሉን ሰምቶ የሚሰራ ቃሉን ሰምቶ የሚያደርግ ወደ ተግባር የለወጠው በዚያ ሕይወት የሚኖር ቤቱን በአለት ላይ የመሰረተ ሰውን ይመስላል። ያ ቤት በአለት ላይ ተመሰረተ። ክረምት መጣ፣ ነፋስ ነፈሰ፣ ወጀብ መተው፣ ማዕበል ሞገድ ተነሳበት፣ ቤቱን ገፈው፣ አልወደቀም። ለምን? በአለት ላይ ተመስርቷልና። እንደዚህ አይነቱ ሰው ወደ እግዚአብሔር መንግሥት ይገባል ማለት ነው፣ የአባቱን ፈቃድ እየፈጸመ ስለሆነ። ብፁዕ አባታችን ብፁዕ አቡነ ማርቆስ ዋሽንግተን መገኛና ማስ ክቡር መምህራችን አከብራናት ስላሴ የነበሩ መምህራችን መጋቢ አዲስ አስተዳዳሪ፣ የተወደዳቸው የእግዚአብሔር ቤተሰቦች በወንድነትና ማፈቀረን ታችን የኢየሱስ ክርስቶስ ፍጹም ሰላም ናቸዋለሁ። እንደማራችሁ እንደምን አመሻችሁ፣ እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጌታችን በላችን ሲያስብብን በዚህ የተቀደሰው ቦታ ያሰባሰበን የአባቶቻችን አምላክ ንጹሕ እግዚአብሔር ስሙ የተመሰገነ ይሁንልን። አትለይምና እናታችን ምስጋና ይድረሳት። እንግዲህ እንኳን አደረሳችሁ። እግዚአብሔር እንደወደደና እንደፈቀደልን መጠን ይህችን ዕለት ይህችን ሰዓት ብዙ ሰዎች ብዙ የኛ ጓደኞች ተመኝተዋት ነበር፣ አልደረሱም። እኛ ደግሞ እግዚአብሔር ፈቅዶልን ለዚህች ዕለት ለዚህች ሰዓት ደርሰናል። በቃሉ እንድንጽናና ቃሉን እንድንሰማ እግዚአብሔር ቃል እንድንማር በዚህ በተቀደሰው ቦታ አባቶቻችን እየባረኩን ይህን ቀን የፈቅዶልን እግዚአብሔር ለዚህ ደርሰናልና ክብርና ምስጋና ለእርሱ ይሁን። ዛሬ የተወደዱ ብፁዕ አባታችን ብፁዕ አቡነ ዮሐንስ እንደሚታወቀው በየዓመቱ በመካከላችን እየተገኙ በጸሎት በቡራኬ ይባርኩናል። ዛሬም ደግሞ እንደተለመደው ብዙ ሀገራትን አቋርጠው ቅዱስ ገብርኤልን በዓል በየዓመቱ ያከብራሉ። ከዚህ ሆነው እኛን ይባርካሉ፣ በጸሎታቸው ያስባሉና እንኳን ደህና መጡ ብላችሁ ከመቀመጫችሁ ብላችሁ እንኳን ደህና መጡ እግዚአብሔር ያክብርልን። እንግዲህ ጸሎታቸው አይለየን። ከዚህ በመቀጠል በዚሁ ለተነሱ በጸሎት ይከፍቱልንና ወደ ቀጣዩ ፕሮግራም ይላል። በዚህ ዓመት እንደገና ደግሞ በባለሟሎች በቅዱስ ገብርኤል ቅዱሳን ሰማዕታት ስም እንድንሰበሰብ ስምህን እንድንጠራ ቃልህን እንድንማር ስላደረግከን እናመሰግናለን። ክብር ምስጋና ውዳሴ ላንተ ይሁንልን። አሁን ደግሞ እንደ ተስፋ ቃልህ በመካከላችን ትገኝልን፣ ጉባኤያችን ልትባርክልን እንለምንሃለን። በዚህ ጉባኤ መካከል ተገኝተህ ጉባኤያችን ልትመራልን የአንተ ጉባኤ አንተ ፈቃድ የሚፈጸምበት ያንተ ድምፅ የሚሰማበት የተባረከ ጉባኤ እንድታደርግልን እንለምንሃለን። ሀገራችን ኢትዮጵያን ሰላም አድርግልን፣ ተናጋሪ ባርክልን።
በብፁዓን አባቶቻችን እንሰማለን። ጸሎታቸው ቡራካቸው አይለየን። እንግዲህ ጉባኤያችንን እንጀምራለን። ሌላዎችን ዘማሪያን ሰንበት ትምህርት ቤት ልጆቻችን በመካከላችን አሉ። ስለዚህ መጥተው መስመር ያቀርቡልና እስከዛው ጉባኤ ለማህበረ ዘባለን ወደዚህ Amen.
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት፣ ለዚህ ዓመት፣ ለዚህ ዕለት ያደረሰን የአባቶቻችን አምላክ አምላካችን እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ኦሪገንና አይዳው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ መምህራችን መጋቤ ሐዲስ መምህር ልዑለ ቃል አካሉ የክብረ ቅዱሳን መድኃኔዓለም ቤተክርስቲያን አስተዳዳሪ፣ የተከበሩ አባታችን አባ ኤርምያስ፣ የተከበራችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በአጠቃላይ የታላቁ መልአክ የቅዱስ ገብርኤል ፍቅር ስቧችሁ በዚህ ቦታ የተገኛችሁ የእግዚአብሔር ልጆች በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ዓመቱን በሰላም በፍቅር በአንድነት በረድኤት አሳልፎ ለዚህ ዓመት እንኳን አደረሰን አደረሳችሁ። ምክንያቱም አንድ ዓመት ጨምሮልን ለዚህ ዓመት መድረሳችን በሱ ቸርነት የሆነ ነውና አምላካችን እግዚአብሔር አሁንም በድጋሜ ስሙ የተመሰገነ ይሁን። ምንተ ንርየሲ ከመ ንግበር ግብረ እግዚአብሔር፣ የእግዚአብሔርን ሥራ እንድንሰራ ምን እናርግ በሚል የትምህርት ርዕስ እንደ አምላካችን ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። አምላካችን እግዚአብሔር የእግዚአብሔርን ሥራ እንድንሰራ ለእኛ የሚጠቅመውንና ለእኛ የሚበጀውን መልካም የሆነ ሥራውን በቅደም ተከተል እንዲገልጽልን የምንማረውንም እንዲገልጽልን ቅዱስ ፈቃዱ ይሆንልን። እስኪ በጋራ እንበለው። የእግዚአብሔርን ሥራ እንድንሰራ ምን እናድርግ? ምን እናድርግ? እናንተ ነው የምጠይቃችሁ። አሁን እንደስካሁኑ ብዙ አልደክምም። መጮህ የለብንም። እዚያው እየተነጋገርን ምን መስራት እንዳለብን እየተግባባን ነው የምንሄደው። የእግዚአብሔርን ሥራ ለመስራት ቆይ ስጠይቃችሁ ነው የምትመልሱልኝ። የእግዚአብሔርን ሥራ ለመስራት መጀመሪያ ምን እናድርግ? 1 2 3 4 5 6 እስከ 10 ንገሩኝ። ቆይ እያንዳንዳችሁ ሐሳባችሁ እንዲደመጥ እያንዳንዱ ሰው ይናገር። እሺ ምን እናድርግ? መጀመሪያ መማር። እሺ ከዚያ ማመን። እሺ ከዚያ ንስሐ መግባት። ከዚያ ቀጥሎ ከዚያ መጸለይ። ከዚያ ሕግና ትእዛዙን መጠበቅ። ከዚያ እግዚአብሔርን ማመስገን። በጎ ስራ መስራት። በጣም ጥሩ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 29 ላይ የተመዘገበ
ቅዱስ ቃል ነው። መሰረታዊ የእምነታችንም ሐሳብ የተመዘገበበት ቃል ነው። ምንተ ንረሲ ከመ ንግበር ግብረ እግዚአብሔር የጠየቁት እንዳሁኑ ተሰባስበው በክርስቶስ ፊት ይማሩ የነበሩ ሰዎች ናቸው። መጠየቅ ጥሩ ነው። የሚበጃቸውንና የሚጠቅማቸውን ምን መስራት እንዳለባቸው እንዲያውቁ አድርጓቸዋልና የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉ። መልሱ ግን እዚያው ላይ ተቀምጧል። የእግዚአብሔር ሥራ ይህ ነው፣ በልጁ ማመን ነው ይላል። የመጀመሪያው ሥራ ይሄ ነው። ከዚያ በኋላ የተባሉት ነገሮች ይቀጥላሉ። መሰረቱ የመጀመሪያው የእግዚአብሔር ሥራ እግዚአብሔር በላከው በልጁ ማመን ነው። እግዚአብሔር የላከውን ልጁን አምላክ ነው ብሎ መቀበል ነው። እግዚአብሔር የላከው ልጁ ኢየሱስ ክርስቶስን ሕይወት ነው፣ መድኃኒት ነው፣ አዳኝ ነው፣ ለእኛ የተሰጠ በዘመናችን የተገለጸ ሕይወት ነው ብሎ አምኖ መቀበል የእያንዳንዱ ሰው የመጀመሪያ ሥራ ነው ማለት ነው። ስለዚህ ባለቤቱ ኢየሱስ ክርስቶስም ይህን የተናገረው እሱን አምነን እንድንቀበለው ለራሱ ክብር ፈልጎ ሳይሆን ትልቁ ዓላማ ያለ ከዚያ ላይ ስለሆነ፣ ትልቁ ሕይወትና ድነትም ያለ ከዚያ ላይ ስለሆነ፣ ዓለም የሚድንበት የሕይወት መሰረት የተከናወነው ከዚያ ላይ ስለሆነ የእግዚአብሔርን ሥራ እንድንሰራ ምን እናድርግ ብለው ሲጠይቁት የመጀመሪያ የእግዚአብሔር ሥራ ይህ ነው፣ በላከው ማመን ነው ብሎ ትክክለኛውንና እውነተኛውን የመጀመሪያውን መሰረታዊ ትምህርት ነግሯቸዋል ማለት ነው። ይህን ያለበት የራሱ የሆነ ምክንያት አለው። መድኃኔ ዓለም ክርስቶስ በዚህ ምድር ላይ ተገልጾ በሚያስተምርበት ጊዜ ማስተማር ከጀመረ ጀምሮ ብዙ ሰዎች፣ በርካታ ሰዎች ወደ ጉባኤው እየመጡ ይማራሉ፣ ይከተሉታል። በየሄደበት ሀገር ሳይቀር እየተከተሉ ይማሩ ነበረ። ግን ለምን እንደሚከተሉትና ምን እንደሚማሩ በአግባቡ አልተረዱም፣ አላወቁም ነበር። ሐሳባቸው ጊዜያዊ፣ ምድራዊ፣ ስጋዊ ስለነበረ መድኃኔ ዓለም ክርስቶስ ደግሞ እንጀራ እያበረከተ ስለሚያበላቸው፣ ስለሚመግባቸው ያን ብቻ ተስፋ አድርገው ይጓዙ ስለነበረ ለብዙ ቀናትና ለረጅም ወራት እንደዚያ ሲመግባቸው ቆየና እነዚህ ሰዎች በዚህ ከቀጠሉ ፍሬ አልባ ይሆናሉ፣ ወደፊትም የሚኖሩት በዚህ መንገድ ነው፣ ስለሚበላው፣ ስለሚጠጣው፣ ስለምድራዊው ምግብ እያሰቡ ያንን ለማግኘት እየተከተሉ ይኖራሉ። ግን ከዚህ ውጡና ለሕይወታቸው የሚጠቅመውን ዕውቀትና ትምህርት ማግኘት አለባቸው ብሎ አንድ ቀን እንዲህ አላቸው። እናንተ የምትፈልጉኝ ታምራቴን ስላያችሁ አይደለም፣ እንጀራ አበርክቼ ስላበላዋችሁና ስለጠገባችሁ ነው እንጂ አላቸው። እናንተ የምትፈልጉኝ ታምራትን ስላደረኩላችሁ አይደለም። በተደረገው ታምር ተደንቃችሁ ይህን ታምር የሚያደርገው አምላክ ነው ብላችሁ አምላክነቴን ተረድታችሁ ለሕይወት፣ ለመዳን፣ ለቅድስና፣ ለክብር የእግዚአብሔር ልጅ ለመሆን እየተከተላችሁኝ አይደለም። የምትከተሉኝ እንጀራ አበርክቼ አብልቻችሁ ስለጠገባችሁ ነው ካለ በኋላ ለአላፊው ምግብ አትጣሩ ወይም አትጨነቁ፣ አላፊውን ምግብ በመፈለግ ጊዜያችሁን አታጥፉ፣ ለማያልፈው ምግብ ጥረት አድርጉ፣
የማያልፈውን ምግብ ፈልጉ አላቸው። አሁን በዚህ ሰዓት በህሊናቸው ላይ ወይም በአእምሯቸው ላይ ጥያቄ ተፈጠረ። ለየት ያለ ነገር እንዳለ አሳያቸው። ከዚያ በፊት እሱ ታምር እያደረገ እንጀራም እያበረከተ እየበሉ እየጠጡ በታምራቱ እየተደሰቱ ሆዳቸውን እየሞሉ ለመኖር እንጂ ከዚያ የዘለለ ሰማያዊ ዓላማ፣ ሰማያዊ እቅድ፣ ሰማያዊ ሕይወትና ድነት እንዳለ አላወቁም፣ አልተረዱም ነበረ። ስለዚህ ግንዛቤያቸውን አይቶና ተረድቶ ከዚያ አስተሳሰብ ወጥተው እውነተኛውን ትምህርትና እውነተኛውን ሕይወት ማግኘት እንዳለባቸው ሲነግራቸው የምትከተሉኝ ታምር ስላደረኩላችሁ ሳይሆን እንጀራ በርክቼ ስላበላዋችሁ ነው። ይሄ በእናንተም ቤት አለ። አሁን የምትበሉት እንጀራ፣ በበረከት ያገኛችሁት እንጀራ ገና እናንተ ሳትመጡ ሳትፈጠሩ ለእናንተ የተዘጋጀ የተሰጠ ነው። እናንተም አዘጋጅታችሁ ልትበሉት የምትችሉ እንጀራ ነው። ይህን ማንኛውም ሰው ሊሰጣችሁ የትም ቦታ ላይ ልታገኙት ትችላላችሁ። ለዚህ ይህን ያህል መርከም አይጠበቅባችሁም። አገር አቋርጣችሁ ወንዝ ተሻግራችሁ እኔ በማስተምርበት እየዞራችሁ እንጀራ ለመብላት መርከም መውጣት መውረድ መከተል አይጠበቅባችሁም። ለማያልፈው ምግብ ለሕይወት ምግብ ጥረት አድርጉ አላቸው። ከዚያ በኋላ እንዲህ ብለው ጠየቁ፣ እናምንብን ዘንድ ታዲያ እንደ አባቶቻችን ምን ምልክት ታሳያለህ? አባታችን ሙሴ ከሰማይ መና አውርዶ መግቦን ነበረ። አንተም ከሰማይ መና አውርደ መግበንና እንመንብህ አሉት። መና እየመገባቸው ነበር አይደል? እየበሉ ነበር እኮ። በሙሴ ዘመን ይወርድ የነበረው መና ከሰማይ ስለወረደ ሰማያዊ ስለመሰላቸው፣ ከሞት የሚያድን ስለመሰላቸው፣ አሁን ከሚመገቡት መና የተለየ ስለመሰላቸው ያን በሙሴ ዘመን የወረደውን በእኛ ዘመን የቀረውን መና አውርድልንና እንመንብህ፣ እንደ ሙሴ እናክብርህ፣ እንቀበል አሉት። እናንተ አላወቃችሁም፣ ያን እንጀራ ራሱ የሰጣችሁ ሙሴ አይደለም። ሙሴ መና ማውረድ አይችልም። እንጀራውን ያወረደላችሁ አባቴ ነው። እሱ እንጀራ ግን ከሞት የሚያድን አይደለም። ያን የበሉት ሁሉ ሙተዋል፣ በመቃብር አሉ። እኔ የምሰጣችሁ እንጀራ ግን ለዘላለም ሕይወት የሚሆን ነው ብሎ ከነገራቸው በኋላ ስለዚህ የእግዚአብሔርን ሥራ እንሰራ ዘንድ ምን እናድርግ አሉ። የእግዚአብሔርን ሥራ ለመስራት ከፈለጋችሁ መጀመሪያ በእኔ እመኑ። እዚህ ላይ ነው ያለው ትልቁ ቁም ነገር። ሙሴ ስላወረደው መና እየተሸገራችሁ እየተጨነቃችሁ አትኑሩ። ያ ለጊዜው ለእስራኤል ለምግብነት የተሰጠ ነው። በጊዜው ተጠቅመውበታል፣ ቆሟል። ያም ለእናንተ ዛሬ ተሰጥቷችሁ እየበላችሁ እየጠጣችሁ እየተመገባችሁ ነው። እሱ አይደለም ዓላማውና ቁም ነገሩ። እኔ የመጣሁት ምድራዊ እንጀራ እያበረከትኩ ሕዝቡን እየሰበሰብኩ ለማብላት ለማጠጣት ሳይሆን ሰማያዊ እንጀራ ልሰጣችሁ ነው። ያን እንጀራ ለመብላት ግን መጀመሪያ እንጀራ ሆኖ በመጣው ማመን ይቀድማል። የእግዚአብሔር ስራው በላከው ማመን ነው ብሎ ነገራቸው ይላል። የመጀመሪያ የአንድ ምዕመን ስራው በላከው በኢየሱስ ክርስቶስ ወይም በተላከው በኢየሱስ ክርስቶስ በላከው በአብ ማመን ነው። ያ ማለት በኦርቶዶክስ ተዋሕዶ እምነት አምኖ መኖር ነው። ከዚያ በኋላ ቅድም የዘረዘርናቸውን ከእምነት በኋላ እንሰራቸዋለን። ታዲያ እንደሱ ከሆነ ለምንድን ነው ርዕስ ያመጣው?
እኛ እኮ በኦርቶዶክስ ተዋሕዶ እምነት አምነን ተጠምቀን 40፣ 50፣ 60፣ 70፣ 80 ዘመን ሆኖናል። እንደ አዲስ አሁን ክርስትናን እያስተማርከን ነው ወይስ ምንድነው እንደምትሉ ይገባኛል። ግን አሁን የእኛስ ክርስቶስን የምንከተለው እነዚያ ሰዎች ከተከተሉት በተለየ መንገድ ነው? ይሰማል? አሁን ዛሬ እኛ ወደ ቤተ ክርስቲያን የምንመጣው ጸሎት የምናደርገው እግዚአብሔርን የምናመሰግነው በእውነት ሕይወት እውነት መድኃኒት የሆነውን ልጁን ስለሰጠን ከሞት ስላወጣን ከሞት ስላዳነን ወደ ሕይወት ስላሻገረን ነው ወይስ ለዕለት የሚበላ የሚጠጣ ስለሰጠን የዕለት ሥራ ስለሰጠን ነው የምናመሰግነው? በየትኛው ነው የምናመሰግነው? እስኪ አንድ ጥያቄ ልጠይቃችሁ። ወደ ቤተ ክርስቲያን የተደረገላችሁን ነገር ለመመስከር የምትመጡት ምን ሲደረግላችሁ ነው? እግዚአብሔር በቸርነቱ ከዓለማዊነት አውጥቶ ከሥጋ ፈተና አላቆ ንስሐ ገብቼ ሥጋውንና ደሙን ተቀብዬ የእግዚአብሔር ልጅ እንድሆን ስላበቃኝ ለዚህ ስላደረሰኝ ሰማያዊ ርስት እንዲኖረኝ ስላደረገ ከዚህ ከዓለም ውጣ ውረድ አውጥቶ በሰማያዊ አኗኗር እንድኖር ማስተዋሉን ጥበቡን ስላደለኝ ይሄ ስለተደረገልኝ ለክብሩ መገለጫ የሚሆን ይህን አምጥቻለሁ ብሎ ተናግሮ የሚያውቅ ሰው አለ? ንገሩኝ እንጂ ምን ዝም አላችሁስ? አለ? ልጄ ተምራ ስለተመረቀች፣ ልጄ ታማ ስለተፈወሰች፣ የተሻለ ስራ ስላገኘው፣ ተጨማሪ ገንዘብ ስለመጣ፣ ሁኔታዎች ስለተመቻቹልን አሁንም እንደዚያው ነው ማለት ነው። ይህን ነው ኢየሱስ ክርስቶስ እናንተ የምትፈልጉኝ አለ። እንጀራ በርክቼ ስላበላዋችሁ ነው። ስለሚበላው ነገር ነው እየፈለጋችሁኝ ያላችሁ። እሱን መጀመሪያ እግዚአብሔር ሰጥቷቸዋል። ለዚህስ እግዚአብሔር አባተሞ ይህንስ እግዚአብሔር አሳልፎታል ማለት ይሄ መጀመሪያ የተሰጠ ነው። ለዚህ አይደለም መርከም ካለባችሁ መጣር ካለባችሁ ለማያልፈው እንጀራ ለሕይወት እንጀራ ድከሙ ይላል። ስለዚህ እኛ ክርስቲያኖች በዚህ ምድር ስንኖር የግድ በስጋ ለመኖር ለስጋ የሚሆነንን ስራ መስራት ይኖርብናል። ካልሰራን ኃጢአተኞች ነው የምንሆነው። ምንም ጥያቄ የለውም። ሰው ከሌለው ይርበዋል፣ ከራበው ይሰርቃል፣ ይዋሻል፣ ይክዳል፣ ማንነቱን ይረሳል፣ ይዘነጋል። ግን የክርስትና ዓላማው ለስጋ ፍላጎት ማሟያ አይደለም። የስጋ ፍላጎትማ ለሌሎችም እኮ ተሟልቶላቸዋል። ወደ ክርስትናው ላለመጡትም አምላክ ለሌላቸውም አምላክ አለን ብለው ለማያምኑትም በልምድ ለሚኖሩትም እንደ እንስሳት ለሚኖሩትም ለአረማውያንም ሳይቀር እግዚአብሔር በባህሪው መጋቢ ስለሆነ ቸር ስለሆነ አላወቁኝም አላመኑኝም ብሎ የሚበሉትንና የሚጠጡትን አልከለከላቸውም፣ አልነሳቸውም። ባያውቁትም ባያምኑትም መኖሩን ባይመሰክሩም እንኳ እሱ በባህሪው ቸርና ለጋሽ ስለሆነ እነሱ ባይረዱትም እሱ ግን ለነሱ ተገቢውን ስለሚያደርግላቸው በስጋዊ ስጦታ፣ በስጋዊ ምግብ፣ በስጋዊ ሀብት እንዲቸገሩ አላደረጋቸውም፣ አያደርጋቸውም። ይሄ በተፈጥሮ የመጣ ሀብት ነው። የሰው ልጅ በችግር የሚኖረው በራሱ አመለካከት፣ በራሱ ሕይወት፣ በራሱ አኗኗር የተሰጠውን ጊዜ በአግባቡ ባለመጠቀም የዓለምን ሁኔታ ባለመረዳት በችግር ሊኖር ይችላል እንጂ እግዚአብሔር በዓለም ለሚኖሩ ሰዎች ስጋዊ ምድራዊ ሀብት እኩል ሰጥቷቸዋል።
እኩል ከተሰጠን ለምን አንዱ ሀብታም ለምን አንዱ ድሃ ሆነ? ይሄ ፍትሐዊነት ስለጠፋ ካልሆነ በቀር እግዚአብሔር እነገሌ በዚህ መንገድ ሀብታም ይሁኑ እነገሌ በዚህ መንገድ ድሃ ይሁኑ ብሎ ያከፋፈለው ሰው የለም። ስለዚህ ምግባዊ ስጋዊ ምግብ ምድራዊ ምግብ ተሰጥቶናል። አሁን ወደ ክርስትናው ስንመጣ ያንን ስጋዊውን ስጦታ እንደያዝን መንፈሳዊውን ስጦታ ለመፈለግ ነው አይደል? እንደዚያ ነው አይደለም? አሁን ወደዚህ ቤተክርስቲያን የመጣ ነው ምን ፈልገን? ምን ፈልገን ነው የመጣን? እግዚአብሔርማ በቤታችንም አለ። የሌለበት ቦታ አለ እግዚአብሔር? ቃሉን ሰምተን በዚያ ቃል ጸንተን ስራ እንድንሰራ ነው። ምክንያቱም መማር የሚጠቅመው ለመስራት ነው፣ ለመለወጥ ነው፣ ለመስተካከል ነው፣ የቀረንን ነገር ለመሙላት ነው፣ የጎደለንን ነገር ለመሙላት ነው፣ ህይወታችን ለማሻሻልና ለማስተካከል ነው፣ ያልነበረንን እንዲኖረን ለማድረግ ነው፣ የቀረንን ለማስተካከል ነው የምንማረው እንጂ የወንጌል ትምህርት ስላለ ዓመታዊ በዓል ስለሆነ ወንጌል ሰምተን እንምጣ በሚል ከሆነ የምንመጣው ትርጉም አይኖረውም ማለት ነው። ስለዚህ ምን አለ? የመጀመሪያ የሰው ልጅ ስራው በኢየሱስ ክርስቶስ የባሕርይ አምላክነት ማመን ነው። ይህም ለሰው ስለሚጠቅመው ነው እንጂ ለኢየሱስ ክርስቶስ አለመታመኑ የሚጎዳው ሆኖ አይደለም። ይሰማችኋል? ለኢየሱስ ክርስቶስ በሰው ዘንድ አለመታመኑ አይጎዳውም። ሰው እንኳ እግዚአብሔር የለም ቢል እግዚአብሔር ራሱን አይክድም ይላል ሐዋርያው ቅዱስ ጳውሎስ። ራሱን አይክድም፣ ምክንያቱም እግዚአብሔር ነው። ሰው እግዚአብሔር የለም ቢል የሚያምነው ባይኖር እንኳ እግዚአብሔር ራሱን አይክድም፣ ታማኝ ሆኖ ይኖራል። ስለዚህ በላከው ማመን ነው ሲል ኢየሱስ ክርስቶስን እኛ ባናምነው ለሱ የሚቀርበት ምንም ነገር የለም። አለማመናችን ግን ከሕይወት መስመር ስለሚያወጣን በገና በሞት መንገድ እንዳለን ስለምንቀጥል ማመናችን ጥቅም ስለሆነ የመጀመሪያው ስራ በላከው ማመን ነው ሲል የተላከው እሱ ነው። በተላከው በኢየሱስ ክርስቶስ አምኖ ከዚያ በኋላ በቅደም ተከተል ስራ መስራት ይቻላል ማለት ነው። የመጀመሪያው ማመን ኢየሱስ ክርስቶስ የባሕርይ አምላክ እንደሆነ ማመን፣ የኢየሱስ ክርስቶስ ስጋው ሕይወት እንደሆነ ማመን፣ ደሙ ሕይወት እንደሆነ ማመን። አዎ እናምናለን። ካመን ደግሞ ስጋው መድኃኒት መሆኑን ካመን መድኃኒቱን መውሰድ፣ ደሙ ሕይወት እንደሆነ ካመን ሕይወት የሆነውን መውሰድ፣ ቃሉ መድኃኒት እንደሆነ ካመን በቃሉ መኖር፣ መስማት ብቻ ሳይሆን የሰሙትን በተግባር መስራት ያስፈልጋል ማለት ነው። በተግባር መስራት፣ መስማት ብቻ የሚጠቅም ቢሆን ኑሮ ቃሉን ይሁዳም ሰምቶታል። ለ3 ዓመት ከ3 ወር ከክርስቶስ ጋር ሆኖ ከሐዋርያት ጋር ተምሮታል፣ ተብራርቶለታል፣ ተተርጉሞለታል። ታምራት ሲደረግ አይቷል። የቃሉን ትምህርት የእጁን ታምራት አይቷል። ግን ይሁዳ ሰማው እንጂ ወደ ውስጡ አላስገባውም። ስለዚህ ወደ ውስጡ ስላላስገባው አልጠቀመውም። የእግዚአብሔርን ቃል ስንሰማ እንደዚህ ነው መስማት ያለብን፣ ለሕይወት ይሆነናል ብለን እግዚአብሔር እኛን ለማዳን ነው ወደዚህ ዓለም የመጣው ብለን አምነን የምንሰራ ከሆነ ያ ስራ ለኛ የሕይወት መስመር ይሆነናል ማለት ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እንዲህ ይላል፣ አማን አማን እብለክሙ እውነት እውነት እላችኋለሁ ዘያቅብ ቃልየ ወያምን በዘፈነወኒ ቃሌን የሚጠብቅ በላከኝም የሚያምን ይረክብ ሕይወተ ዘላለም የዘላለም ሕይወትን ያገኛል ይላል። ምንን የሚጠብቅ? ቃሌን የሚጠብቅ በላከኝም የሚያምን
የዘላለም ሕይወትን ያገኛል። እያውር ውስተ ደይን ወደ መከራ አይሄድም። አላ አደወ እሞት ውስተ ሕይወት ከሞት ወደ ሕይወት ተሻገረ እንጂ። ቃሌን የሚያምን ቃሌን የሚጠብቅ በላከኝም የሚያምን። አያችሁ፣ ማመን ብቻ ጥቅም የለውም ማለት ነው። ማመን ብቻ ጥቅም ስለሌለው መጀመሪያ ማመን ይቀድማል። ከዚያ በኋላ ደግሞ ቃሉን መጠበቅ ያስፈልጋል። ቃሉን መጠበቅ ምንድን ነው ከተባለ የእግዚአብሔር ቃል ብዙ ነው። ከብዙ አንዱ ግን ለኛ ሕይወት መሰረት የሚሆነው ሥጋዬን ብሉ ደሜን ጠጡ የሚለው ነው። ይሄ ማን ቃል ነው? የእግዚአብሔር ቃል እኮ ነው፣ የማንም አይደለም። እግዚአብሔር ደግሞ ለኛ የማይጠቅመውን ነገር አይናገርም። ለኛ የማይበጀውን ነገር አይናገርም። የሚጠቅመንንና የሚበጀንን የሚያድነንን ነገር ነው የሚነግረንና ቃሌን የሚጠብቅ በላከኝም የሚያምን የዘላለም ሕይወት አለው፣ ወደ ደይን ወደ መከራ አይሄድም፣ ከሞት ወደ ሕይወት ተሻገረ እንጂ ይላል። ስለዚህ መጀመሪያ በልጁ ካመነ እንደገና በልጁ የተነገረውን ቃል ከጠበቀ በወንጌል ሕግ ከኖረ ማለት ነው እሱ የዘላለም ሕይወት አለው። የዘላለም ሕይወት የሚባለው ሁልጊዜ እንደምንማማረው የማያልቅ ሕይወት ማለት ነው። የማያቋርጥ ሕይወት ማለት ነው። የማይጠፋ ሕይወት ማለት ነው። በዚህ ጊዜ ይለወጣል፣ ያልቃል፣ ይጠፋል የማይባል ሕይወት የራሱ የእግዚአብሔር ሕይወት የራሱን ሕይወት ሰጥቶን በሱ ሕይወት እንኖራለን። ቅዱስ ጳውሎስ እንደነገረን የኛ ሕይወት ሲቋረጥ በክርስቶስ ሕይወት እንኖራለን። ስለዚህ ለሥጋችን አንጨነቅም። በሥጋችን ሁልጊዜ እንሞታለን። በእኛ ሟች ሥጋ የክርስቶስ ሕይወት ይገለጥ ዘንድ እኛ በክርስቶስ ሕይወት እንኖራለንና ብሎ ይናገራል። ስለዚህ መጀመሪያ ማመን፣ ከዚያ በኋላ ደግሞ ቃሉን መጠበቅ ያስፈልጋል። ቃሉን መጠበቅ ማለት እግዚአብሔር የተናገረውን ማክበር ማለት ነው፣ መስራት። አባቱ እግዚአብሔር አብም እንዲህ ብሎ ነው የነገረን፣ እሱን ስሙት፣ እሱን ስሙት፣ የምወደው ልጄ ይህ ነውና እሱን ስሙት፣ እሱን ተቀበሉት፣ ቃሉን ስሙ፣ በቃሉ ኑሩ፣ ቃሉን አክብሩለት፣ ጠብቁለት፣ ሕይወታችሁ መድኃኒታችሁ ነውና ቃሉን ስሙ ብሎ ነግሮናል። ስለዚህ መማር ብቻውን በቂ ስላልሆነ ከመማር በኋላ የተማርነውን በተግባር መቀየር ይኖርብናል። በእርግጥ ብዙዎቻችን በዚያ ሕይወት ነው የምንኖረው። የተማርነውን ወደ ተግባር ቀይረን በአግባቡ እየኖርን ያለን ሰዎች ነን። ብዙዎቻችን ግን መጨመር ይኖርብናል። እግዚአብሔር እየጨመረልን ስለሆነ መጨመር ይኖርብናል ማለት ነው። እያንዳንዱ የሰራነው ስራ በእግዚአብሔር ዘንድ አይጠፋም። ወአብዝሑ ገቢረ ሰናይ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ወአብዝሑ ገቢረ ሰናይ ለእግዚአብሔር ዘልፈ፣ ሁልጊዜ ለእግዚአብሔር መልካም ስራን አብዝታችሁ ስሩ። እስመ አኮ ለከንቱ ዘጻመውክሙ፣ የደከማችሁበት ነገር ለከንቱ አይሆንምና ይላል። የደከማችሁበት ነገር ለከንቱ አይሆንምና የእግዚአብሔርን ስራ ለመስራት አብዝታችሁ ስሩ፣ መልካም ስራን አብዝታችሁ ስሩ፣ የደከማችሁበት ነገር ለከንቱ አይሆንምና ይላል። እያንዳንዷ ነገር ለእግዚአብሔር ብለን የሰራናት በእግዚአብሔር ፊት በእግዚአብሔር ቤት የሰራነው ነገር ሁሉ ለከንቱ የደከምንበት አይደለም። ለከንቱ የደከምንበት ብዙ ድካም አለ። ለማይጠቅም ነገር ሰውነታችን አይምሮአችን ለሚያጎሰቁል ነገር የደከምንበት በከንቱ ነው የደከምኩት፣ በከንቱ ነው እድሜን ያሳለፍኩት፣ በከንቱ ነው ከነገሌ ጋር የሰራሁት ብለን የምንጸጸትበት ብዙ ስራ አለ። ለእግዚአብሔር ግን የሰራናት አንዷ ነገር ዋጋ አላት። እያንዳንዱ ስራችን ማለት ነው። እያንዳንዱ ስራችን አስራት በኩራት ማውጣታችን፣ የእግዚአብሔርን ቤት ማገልገላችን፣ በእግዚአብሔር ቤት መገኘታችን፣ ማስቀደሳችን፣
መጾማችን መጸለያችን ጥቅሙ ለኛ ቢሆንም ግን የእግዚአብሔርን ትእዛዝ ተቀብለን ስለሆነ የምንሰራው ዋጋ አለው። እነዚህ ግን ተጠራቅመው ማሰሪያ ከሌላቸው ከንቱ ነው የሚሆኑት። ይሰማችኋል? አሁን በዚህ ሰሞን ይህን ቤተክርስቲያን ያጸዱ የነበሩ እናቶች አሉ። ሙሉ 12 ሰዓት የደከሙ ያለ እረፍት ይሰሩ የነበሩ የፀሐዩ ቃጠሎ እያቃጠላቸው ያንን ተቋቁመው ይሰሩ የነበሩ የብዙ ሰዎችን ችግር ያስወገዱ እናቶች አሉ። ግን ስጋውን ደሙን ካልተቀበሉ ድካማቸው ከንቱ ነው። ምናልባት ለመቀበል ያበቃቸዋል ያነሳሳቸዋል እንጂ ያ ለመዳን በቂ ነገር አይደለም፣ አጋዥ ነው የሚሆነው። ለዚያ ነው ሁልጊዜም ስጋውንና ደሙን ተቀበሉ የሚባለው። ለዚያ ነው። በነገራችን ላይ በላከው ማመን ማለት ኢየሱስ ክርስቶስ እንደተወለደ ማመን ብቻ አይደለም። የተወለደውን መድኃኒት መቀበል ነው ሕይወት ማለት። የተወለደውን መድኃኒት መቀበል። እነሆ በዳዊት ከተማ መድኃኒት ተወልዶላቸዋል ሲባል እኮ ተመገቡት ማለት እኮ ነው። ተመገቡትና ዳኑ፣ ሕይወትን አገኙ፣ በዚያ ሕይወት ኖሩ ማለት ነው። ስለዚህ ብዙ ከደከምን በኋላ የመጨረሻውን ነገር ካልሰራን ለመዳን አያበቃንም ማለት ነው። ይህን የምንነግራችሁ ተስፋ ለማስቆረጥ አይደለም። ሕይወቱ ከዚህ ላይ ስላለ ነው። መሰረቱ ከዚህ ላይ ስላለ ነው። የሕይወት አቅጣጫ ከዚህ ላይ ስላለ ነው። ከዚህ ያለፈውና ከዚህ የተረፈው ሁሉ እንደ ደግነት ሊቆጠርልን ይችላል እንጂ ለሕይወት አያበቃል። ለሕይወት የሚያበቃ ሕይወት የሆነው የእግዚአብሔር ልጅ ነው። መጀመሪያ አምላክ በመሆኑ ማመን፣ ከዚያ በኋላ ደግሞ ለኛ ብሎ የቆረሰውን ስጋና ያፈሰሰውን ደም መቀበል፣ እሱ ለሕይወት ያበቃል። ቃሌን የሚጠብቅ በላከኝም የሚያምን የዘላለም ሕይወት አለው ሲል እሱ ነው። ከቃሉ አንዱ ዘበላ ስጋዬ ወሰትየ ደሜ ቦ ሕይወት ዘላለም፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ እግዚአብሔር ቃል ነው። ማንም የማይሽረው፣ ማንም የማይቀይረው፣ ማንም ሊያሻሽለው ሊሽረው የማይችል ለዘላለም ጸንቶ የሚኖር ሰዎችን ወደ ሕይወት መስመር የሚጠራ ብዙዎቹን ከሞቱ በኋላ ሕይወትን የሚያድላቸው ለሕይወት የሚያበቃቸው ብዙዎች ተስፋ ከቆረጡ በኋላ ሙተናል ካሉ በኋላ ከሞቱበት አንስቶ ቀድሶ አክብሮ የእግዚአብሔር አካል የሚያደርጋቸው ሰውን ወደ ሕይወት የጠራበት ልዩ ቃል ነው። ይህን ቃል እየሰሙ ግን ቸላ ምንል ከሆነ የእግዚአብሔርን ስራ ለመስራት አልተዘጋጀንም ማለት ነው። አልተዘጋጀንም። ስለዚህ ከጠየቁ በኋላ የተነገራቸው መልስ ያ ነው። የእግዚአብሔርን ስራ እንድንሰራ ምን እናድርግ ሲሉ የእግዚአብሔርን ስራ ለመስራት በላከው ማመን ነው፣ በልጁ ማመን ነው። ልጁ ያለው ሕይወት አለው፣ ልጁ የሌለው ግን ሕይወት የለውም። ብርሃን ወደ ዓለም መጥቷል፣ ዓለም ግን አልተቀበለውም። ለተቀበሉት ግን ሕይወትን ሰጣቸው ተብሎ ተጽፏል። ፍርዱ ይህ ነው ይላል የዮሐንስ ወንጌል ምዕራፍ 3። ብርሃን ወደ ዓለም መጣ፣ ዓለም ግን አልተቀበለውም። ሰው ከብርሃን ይልቅ ጨለማን ወዷልና፣ ስራው ክፉ የሆነ ሁሉ ከብርሃን ይልቅ ጨለማን ይወዳል፣ ስራው እንዳይገለጥበት። መልካም ስራ ያለው ግን ብርሃንን ይወዳል፣ ስራውን በብርሃን ይሰራልና። ብርሃን ማለት ራሱ ክርስቶስ ነው። በብርሃን የሚመላለስ አይሰናከልም ብሏል በዮሐንስ ወንጌል። በብርሃን የሚመላለስ አይሰናከልም፣ በክርስቶስ ያመነ አይሰናከልም። የሕይወት መሰረት አለው። መሰናከያ የሆነው ኃጢአቱ በደሉ ሁሉ ተወግዶለታል። ጥርጊያ መንገድ አለው፣ እሱም ክርስቶስ ነው። ወደ አብ የሚደርስበት ሕይወትን የሚያገኝበት
ከአባቱ ከእግዚአብሔር ጋር የሚገናኝበት የሕይወት መንገድ የሕይወት መስመር ክርስቶስ ነው። ስለዚህ በክርስቶስ የሚመላለስ በክርስቶስ ሕይወት የሚኖር በኃጢአት አይሰናከልም፣ በሞት አይሰናከልም፣ በመከራ አይሰናከልም፣ ከእግዚአብሔር አንድነት አይለይም፣ በሕይወተ እግዚአብሔር በሕይወተ ክርስቶስ ይኖራል ተብሎ ተጽፏል። የእግዚአብሔር ሥራ ይህንና ይህን የመሰለውን መስራት ነው። ስለዚህ ለክርስቲያኖች የሚጠቅመው ይህ ነው። ሐዋርያው ቅዱስ ያዕቆብም በያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ እንዲህ ብሎ ይናገራል። ቃሉን የሚሰሙት እንጂ ቃሉን የሚሰሩ እንጂ የሚያደርጉ እንጂ የሚሰሩት የሚጸድቁ አይደለም። ቃሉን ሰምተው የማይሰሩት የተፈጥሮ መልካቸውን በመስታወት የሚያዩ ሰዎችን ይመስላሉ፣ የሚያይ ሰውን ይመስላሉ። የተፈጥሮ መልኩን በመስታወት ካየ በኋላ ይረሳዋል። ምክንያቱም ለዚያ ነው፣ ስለምንረሳው ነው አይደል? ቢያንስ አንዳንዶቻችን 10 ጊዜ መስታወት እናያለን። እናይና እንደገና ተመልሰን ሄደን እናያለን። ምክንያቱም አንድ ጊዜ ባየነው ቼክ ማድረግ እያቃተን እየረሳ ነው ማለት ነው። እናይና ተመልሰን ሄደን እናያለን። ቢያንስ 7 ጊዜ ካየን በኋላ ነው ወደ ውጭ የምንወጣው። ስለዚህ የእግዚአብሔርን ቃል እየሰማ የማይሰራው የተፈጥሮ መልኩን በመስታወት የሚያይ ሰውን ይመስላል። ምክንያቱም ካየው በኋላ ስለሚረሳው ማለት ነው፣ ስለሚዘነገው ማለት ነው። የእግዚአብሔርን ቃልም ሰምቶ የማይሰራው ሰው እሱን ይመስላል። ስለዚህ የእግዚአብሔርን ቃል ሰምቶ አለመስማት ከንቱ ድካም ነው ማለት ነው። ያ እንደሚረሳው በእሱ ላይ ስራ አልሰራም፣ በእግዚአብሔር ቃል አልተመሰረተም፣ አልጸናም፣ ፍሬ አላፈራም፣ ለፍሬ አልበቃም ማለት ነው። እንደዚህ ከሆነ እኛ ቃሉን እንስማና ወደ ተግባር እንቀይረው። ተግባሩ በጣም ቀላል ነው። በነገራችን ላይ አባቶች ሲከራከሩ ሰውን ኃጢአት ከመስራትና ጽድቅ ከመስራት የትኛው ነው የሚያደክመው ብለው ጥያቄ ጠይቀው ተከራክረውበታል። በዜና አበው ላይ እናንተ የትኛው ይመስላችኋል ሰውን የሚያደክመው? ኃጢአት መስራት ወይስ ጽድቅ መስራት? አዎ ጽድቅ መስራት ደስ እያለው እንደ ዳነ አይምሮው እየነገረው ደስተኛ እየሆነ ከኃጢአት ተላቆ በእውነት መንገድ እየተመላለሰ ራሱን ክርስቶስን ፊት ለፊት እያየ ከክርስቶስ ጋር እንደሚነጋገር እንደሚወያይ እየገባው በፍቅረ ክርስቶስ ወደ ቤተ ክርስቲያን ሲመጣ እየተሸማቀቀ ሳይሆን ደስ እያለው ይመጣል። በኃጢአት ያለ ሰው ግን እየከፈው ይመጣል። ቤተ ክርስቲያን ላይ ሕይወት እንዳለ ቢያውቅም እንኳ የሰራው ኃጢአት ለክብር እንደማያበቀው አይምሮው እየነገረው እየከፈው እያዘነ እንዴት ብዬ ነው በእግዚአብሔር ፊት የምቆመው እያለ እየቆዘመ ይመጣል። መምጣቱ ጥሩ ነው። ምንም እንኳ በደለኞችና ኃጢአተኞች ስህተተኞች ብንሆንም በእግዚአብሔር ቤት መገኘታችን በእግዚአብሔር ፊት መቆማችን ለነገ ሕይወታችን ይጠቅመናል። ግን ከዚያ መስመር ካልወጣን ደግሞ መመላለሳችን ብቻ አይጠቅመንም ማለት ነው። መውጣት ያስፈልጋል። መቼስ ኃጢአት አልሰራም ብሎ መወሰን አይቻልም። ይቻላል? አይቻልም። ማንም ሰው ኃጢአትን ፈልጎ አይሰራው፣ በደልን ፈልጎ አይሰራው። ሳያስበው ወደሱ ሕይወት ይመጣል፣ ተፈጥሮ ያስገድደዋል። ግን ከዚያ ለመውጣት ጥረት ማድረግ፣ ሕይወቱን ማስተካከል፣ ትላንት ያጠፋውን ጥፋት አለመድገም፣ ወደ እግዚአብሔር ቤት ለመምጣት ጥረት ማድረግ ያስፈልጋል። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 እናይና ትምህርቴን ጨርሳለሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ላይ እንዲህ ይላል፣ አቤቱ አቤቱ የሚለኝ ሁሉ ይላል። ይህን ቃል አንወደውም፣
ግን የእግዚአብሔር ቃል ስለሆነ መቀበል ይኖርብናል። አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት አይገባም፣ የአባቴን ፈቃድ የሚፈጽም ነው እንጂ ይላል። የአባቱ ፈቃድ ምንድን ነው ብለናል? ማመን፣ በዚያስ መጠመቅ፣ መቁረብ፣ በንስሐ መኖር፣ በወንጌል ሕግ መመራት፣ በፍቅር መኖር አሉ። እነዚህ ሁሉ እነዚህ ሁሉ ካሉ ነፃ ወጥተናል ማለት ነው። ከሞት ወደ ሕይወት ተሻግረናል። ከሌሉ ግን ስለሚቀረን ማስተካከል ይኖርብናል። መማር የሚጠቅመው ለዚያ ስለሆነ አሁን ለመውቀስ ለመክሰስ ሳይሆን ለትምህርት ከመጣን በመጣንበት ቅጽበት ችግራችን እያስወገድን እያቃለልን ነው መኖር ያለብን እንጂ ወንጌልን እንደ ማረፊያ እንደ ጊዜ ማሳለፊያ ቆጥረን የምንመጣ ከሆነ ቤተ ክርስቲያንም ከስራለች፣ እኛም ከስረናል ማለት ነው። ወንጌል የጊዜ ማሳለፊያና ማረፊያ አይደለም፣ መድኃኒት ነው፣ እውነት ነው፣ የእግዚአብሔር ቃል ነው። ስለ የእግዚአብሔርን ቃል ስንሰማ ወደ ተግባር መለወጥ ያስፈልጋልና እንዲህ አለ፣ እግዚኦ እግዚኦ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም፣ የአባቴን ፈቃድ የሚሰራ ነው እንጂ። ቃሉን ሰምቶ የሚሰራው እንዲህ አይነትም ሰው ይመስላል፣ ቤቱን በአለት ላይ የመሰረተ ብልህ ሰውን ይመስላል ይላል። ቃሉን ሰምቶ የሚሰራ፣ ቃሉን ሰምቶ የሚያደርግ፣ ወደ ተግባር የለወጠው በዚያ ሕይወት የሚኖር ቤቱን በአለት ላይ የመሰረተ ሰውን ይመስላል። ያ ቤት በአለት ላይ ተመሰረተ። ክረምት መጣ፣ ነፋስ ነፈሰ፣ ወጀብ መተው፣ ማዕበል ሞገድ ተነሳበት፣ ቤቱን ገፈው፣ አልወደቀም። ለምን? በአለት ላይ ተመስርቷልና። እንደዚህ አይነቱ ሰው ወደ እግዚአብሔር መንግሥት ይገባል ማለት ነው፣ የአባቱን ፈቃድ እየፈጸመ ስለሆነ። ቃልን ሰምቶ የማይሰራው ሰው ደግሞ ሰነፍ ሰውን ይመስላል። ቤቱን በአሸዋ ላይ የመሰረተ ሰነፍ ሰውን ይመስላል። ነፋስ ዝናብ ዘነበ፣ ነፋስ ነፈሰ፣ ጎርፍ መጣ፣ ቤቱን ገፈው፣ የዚያ ቤት አወዳደቁ ከፋ፣ የተመሰረተው በአሸዋ ላይ ስለነበረ ይላል። አሁን መድኃኔዓለም ክርስቶስ ስለ ቤት እያስተማረ ያለው እኛ ስለምንገነባው ቤት አይደለም፣ ስለኛ ሕይወት ነው። አለት የተባለው ራሱ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ ወኮኩሰ ክርስቶስ ውእቱ፣ አለቱ ክርስቶስ ነው ብሏል። እስራኤላውያን ከግብፅ ወጥተው ከነዓን እስከሚገቡ ድረስ 12 ጡት ያላት ድንጋይ ይዘው 12ቱ ነገደ እስራኤል ውሃ እያፈሰሰችላቸው በበረሃ እሷን እየተመገቡ እየጠጡ ይሄዱ ነበረ። ያ አለት ድንጋይ ሳይሆን ክርስቶስ ነው። ክርስቶስ ነው በአምሳለ እብን ሲመግባቸው የነበረ። በኋላ ወደዚህ ዓለም መጥቶ ከጎኑ የፈለቀውን ሕይወት የሆነውን ደሙን ስለሚሰጣቸው በድንጋይ የተመሰለው ያን ጊዜም ከአለት ላይ ውሃን አመንጭቶ በየሄዱበት ይመገባቸው የነበረው ክርስቶስ ነው። አለቱ ክርስቶስ ነው ብሏል። ስለዚህ ቤቱን በመሰረት ላይ በአለት ላይ የመሰረተ ሰውን ይመስላል ማለት በሕይወተ ክርስቶስ በክርስቶስ ሕይወት ላይ የመሰረተ ሰውን ይመስላል። በክርስቶስ ሕይወት የተመሰረተ ሰው ዝናብ ቢዘንብ ማለት መከራ ቢመጣ፣ ነፋስ ቢነፍስ፣ መከራዎቹ ቢደራረቡ፣ አንዱ መከራ ሳያልፍ ሌላ መከራ ቢመጣ፣ አንዱ ችግር ሳያልፍ ሌላ ችግር ቢመጣ፣ አንዱ በሽታ ሳይወጣ ሌላ በሽታ ቢመጣ፣ ቢገፉት፣ መከራ ቢያጸኑበት፣ ችግር ቢበዛበት እንኳ ይታገሳል፣ ይጸናል። ለምን? በአለት ላይ ተመስርቷልና፣ በክርስቶስ ላይ ተመስርቷል። ክርስቶስን ይመለከታል፣ ክርስቶስን ያያል። በአንድ ሰው ላይ
በክርስቶስ ከደረሰው መከራ በላይ ስለማይደርስበት ሊደርስበት አይችልም፣ ይደርስበታል። ስለዚህ ክርስቶስን የሚመለከት ሰው መከራን ተቋቁሞ ማለፍ ይችላል። መከራው አይጥለውም፣ አያፈርሰውም፣ አይቀይረውም። ከአለትነት አውጥቶ ወደ አሸዋነት አይቀይረውም፣ እንዲወድቅም አያደርገውም። ይልቁንም መከራው ያጸነውና ከዚያ በኋላ መከራ እንዳይነከው ይሆናል። መከራ እንዳይነከው። በነገራችን ላይ አባቶቻችን ፈተናውን ካለፉ በኋላ ሰይጣን ራሱ ይፈራቸዋል። ፈተና ራሱ ይፈራቸዋል፣ ያፍራቸዋል። ፈትኖ ፈትኖ ለክቶ ለክቶ ካልጣላቸው ከዚያ በኋላ አይቀርባቸውም። ፈሪ ሰው ለመደብደብ ሲፈልግ መጀመሪያ ይለካል። ይሰማቸዋል። ለነገሩ እናንተ ዱላ አታውቁም፣ እኛ እየመከትንም ጭምር ስላደግነ ብዬ ነው። ፈሪ ከሆነ ይለካል መጀመሪያ፣ ከሮጠለት እየተከተለ ይደበድባል። ልበ ሙሉ ግን ዝም ብሎ ከቆመ ምን ሊያደርግ ነው ብሎ ራሱ ትቶት ይሄዳል። እንደዚያ ነው ሰይጣን፣ እንደዚያ ነው ፈተና። ልበ ሙሉ ሆኖ ሁሉንም ከታገሰ ከዚያ በኋላ ይህን ሰው ገፍቼ መጣል አልችልም ብሎ ሰይጣን ራሱ ፈተናውን ያቆማል። አለት የተባለው እሱ ነው፣ አለቱም ክርስቶስ ነው። ስለዚህ እኛ ክርስቲያኖች ተገፍተን እንዳንወርቅ፣ ነፋስ እንዳይገፋን፣ ጎርፍም እንዳያጥለቀልቀን፣ ዝናብ በዘነበ ጊዜ እንዳንሸረሸር አለታችን ክርስቶስ መሆን መቻል አለበት። ምንድነው የማይሸረሸር አለት የሚል መዝሙር አለ። ምንድነው የሚባለው? እስኪ ንገሩ። መዝሙሯን እንዘምራታለን፣ ጥሩ ናት። ግን እንደዚያ መሆን ያስፈልጋል። እሱ አይሸረሸርም። የጸና አለት ነው፣ የጸና መሰረት ነው። እሱ ጸንቶ ቤተክርስቲያንን አጽንቷታል። እኛ በዚያ አለት ላይ ከቆምን እንደዚያ መሆን ያስፈልጋል። በዚህ ምድር እስካለን ድረስ ፈተናዎች የሚቀሩ አይደሉም። ሰዎች ነንና እንፈተናለን። ጎርፉ ይመጣል፣ ነፋሱ ይመጣል፣ ማዕበሉ ይመጣል፣ ሞገዱ ይመጣል። በቤተሰብ እንፈተናለን፣ በውጭ እንፈተናለን፣ በራሳችን ሕይወት በራሳችን ማንነት እንፈተናለን፣ በስራ ቦታ እንፈተናለን። በብዙ መንገድ ልንፈተን እንችላለን። ግን ክርስቶስን ፊት ለፊት ካደረግነው ማለፍ እንችላለን። ርኅው ወለዝንቱ ሐዋርያክሙ ብሏል ቅዱስ ጳውሎስ። ሐዋርያችሁ ክርስቶስን ተመልከቱት። ላለመውደቅ ክርስቶስን ማየት ያስፈልጋልና በዚያ አለት የጸና ሰው ክርስቶስ የሚለውን ነገር ሁሉ ያደርጋል። ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየን የለም ሲል ለግርፋት ብቻ አይደለም፣ ክርስቶስ ያዘዘውን ሁሉ እናደርጋለን ማለቱ። ሰው ከክርስቶስ ፍቅር አልለይም ካለ ክርስቶስ ያዘዘውን ሁሉ ማድረግ አለበት። ያዘዘውን ካላደረገ ከክርስቶስ ፍቅር ቢል በአንደበት ብቻ የሚመጣ ፍቅር የለም አለ የለም። ያዘዘውን ማድረግ መቻል አለበት። ክርስቶስ ያስተማረውን፣ ክርስቶስ ያዘዘውን፣ ክርስቶስ የሰራውን የሚሰራ ከሆነ ክርስቶስ የወይን ግንድ እሱ ደግሞ የወይን ቅርንጫፍ ሆኖ ከወይኑ ግንድ ከክርስቶስ ጋር ለምልሞ እንዳፈራ ይኖራል። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 እንደነገረና አምላካችን እግዚአብሔር እኔ የወይን ሐረግ ነኝ፣ ተካዩ አባቴ ነው። እኔ የወይን ግንድ ነኝ፣ ተካዩ አባቴ ነው። እናንተ ቅርንጫፎች ናችሁ። እናንተ በእኔ ኑሩ፣ እኔም በእናንተ፣ ያለ እኔ ምንም ማድረግ አትችሉም ብሎ እኛ የወይኑ የክርስቶስ ቅርንጫፎች እንደሆን እሱ ለምልሞ እንደሚኖር እኛም መለምለም እንደምንችል ግን ከግንዱ ከተለየን እንደምንደርቅ ነግሮናል። ከግንዱ መለየት ማለት ስጋውን አለመብላት ደሙን አለመጠጣት ነው። ከግንዱ ጋር ለምልሞ መኖር ማለት ስጋውን መብላት ደሙን መጠጣት፣ በዚያ ሕይወት መኖር ነው። በዚያ ሕይወት የሚኖር ሰው ነፋስ ቢመጣ ነፋስ
የተባለው የሰይጣን ፈተና ነው፣ የዓለም ፈተና ነው፣ የቤተሰብ ፈተና ነው፣ የራስ የተፈጥሮ ፈተና ነው። እነዚህን ሁሉ አልፎ በክርስቶስ አለትነት ጸንቶ መኖር ይቻላል። ስለዚህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ ብላችሁ ከጠየቃችሁ መጀመሪያ ማመን ማለት ፍጹም የሆነ እምነት፣ ያልተሸራረፈ እምነት፣ ሕይወትን ሳይቀር የሚሰጡለት እምነት ማመን፣ ከዚያ በኋላ መጠመቅ፣ ከዚያ በኋላ በሥጋውና በደሙ መክበር፣ በንስሐ መኖር፣ ወንጌልን መስማት፣ በፍቅር መኖር፣ የክርስቶስን መምጣት መጠባበቅ ነው የክርስትና ሥራ። ይህን ከሰራን ከሞት ወጥተናል፣ ወደ ሕይወት ተሻግረናል። ወስብሐት ለእግዚአብሔር። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ይባርክልን። እኛም በተማርንበት ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ጨለማዬን አስወግዶ ማየን አስወግዶ ያበራልኝን አውቃለሁ። ሙሉ ሰው ነኝ ከእንግዲህ ስከተለው እኖራለሁ። የብርሃኔ ልዩ ውበት ፊት ለፊቴ ቆሞ አየሁ። ፍቅሩ ማርኮኝ በመቅደሱ ሰገድኩለት አመለኩ። ላመስግነው አመስግነው ላመስግነው ፍቅሩማ ያልቅ ነው። ላመስግነው 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 ፍቅሩማ ያልቅ ነው። ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ምስጋና ነው። አሳደረኝ በእቅፎ መጠውለጌን ለምልሞ። በመስቀል ላይ ተሰቀለ ዳንኩኝ እኔ እርሱ ታሞ። በማይዝለው ክንዶቹ ላይ እኔን በክብር እያኖረ እንዲመቸኝ ዝቅ ብሎ በበረት ውስጥ እሱ አደረ። ላመስግነው 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 ፍቅሩማ ያልቅ ነው። ላመስግነው 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 ፍቅሩማ ያልቅ ነው። ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ቅኔ ባፈስ ምን ይደንቃል፣ ደሙን በመስቀል አፍስሶ ስለ ልጁ መዳን ብሎ ነፍሱን ሳይቀር ለእኔ ክሶ። ፍቅር ይዞት ከጸባዖት በትሕትና ወጥቶ ወርዶ ተቀደስኩኝ በነጩ በቀራንዮ ጌታ ታርዶ።
ላመስግነው 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 ፍቅሩማ ያልቅነው ላመስግነው 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 ፍቅሩማ ያልቅነው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው አክሊለ ሾህ አጠለቀ ግርማ ክብሩን ሁሉን ትቶ አሻገረኝ ወደ ክብሬ በቅዱሱ ደምን ዋጅቶ አጎንብሶ ቀና አረገኝ ፊቴን በጽድቅ እያበራ እኖራለሁ ለዘላለም ካከበረኝ ጌታ ጋራ ላመስግነው 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 ፍቅሩማ ያልቅነው ላመስግነው 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 ፍቅሩማ ያልቅነው የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ስለ መዝሙሩ የመዝሙሩ ባለቤት የሆነው ልዑል አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ወደ ብፁዓን አባቶቻችን ስለነበረን ጊዜ ስለሰጠህን ጸጋ እናመሰግንሃለን። ቃልክን የሰማነውን እንድትባርክልን በአእምሯችን እንድታሳድርልን እንለምንሃለን። መስማት ብቻውን ዋጋ የለውምና በሰማነው በቅዱስ ቃልህ እንድንጠቀምበት ፈቃድ ይሆንልን። በዓሉን የሰላም የበረከት በዓል አድርግልን። በሰላም እንደዋልክን ደግሞ በሰላም ወደ የቤታችን እንድንደርስ ፈቃድ ይሆንልን። ከቅዱሳን ሰማዕታት ከቅዱስ ቂርቆስ ከቅዱስ ኢየሉጣ ባለሟል ከቅዱስ ገብርኤል ረድኤት በረከት አሳትፈን በኃይለ ጸሎታቸው ጠብቀን በቃል ኪዳናቸውም ማጽናን። ለቅዱስ ስም ምስጋና ይሁን ዛሬም ዘወትም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። ቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። በሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማይሰራ ኃጢአትን እግዚአብሔር ይፍታ። የሚበላውን የሚጠጣውን ሁሉ ይባርክልን። የሚበላውን የሚጠጣውን አዘጋጅተው ያቀረቡትን ልጆችንም ባርክልን። አሜን።